ጋዝ ዘፈናና ምን ጉድ ነው ዋይኔ ላይ ሲመሽም ሲነጋ ተመላለሽበት ፍቅርሽ ድል አድርጎኛል ምን ከልካ ያለበት ዋይኔ ላይ ሳቅሽ ብቅ እያለ ልቤን ዜና ነሳው እኔማ ለነፍሴ ለአንድ ራሴ ሳሳውለት እኔስ ለነፍሴ ለአንድ ራሴ ሳሳውለት ገብተሽ ካንጀቴ ነው መሞቴ ወይ እኔስ ለነፍሴ ለአንድ ራሴ ኧረ ምን ጉድ ነው ኧረ ምን ጉድ ነው ሰማይ ማኝ ነው ምድር ወስ ከሌለኛ ለእሷስ በማረቱ ወድሻለሁ 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 በማረው ጥርስሽ ተማርካለሁ እኔ ይችላል እንወዳለን አትነን ብናይ በቤት ሰላም እንዴት ቆያችሁልን? ውድ የቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደሚታወቀው ሶሻል ሚዲያ ላይ የተቆጣጠረው እንደ ማዕበል ባህር እንደ ውቅያኖስ ያናወጠው እንደ መሬት መንቀጥቀጥ ያንቀጠቀጠው የቴዲ አፍሮ አልበም በተመለከተ ነው የምናየው። እንግዲህ ሪኮርድ መሰባበሩ እየቀጠለ ነው። አዲስ ወጥ መረጃዎች አሉ፣ በዚህ ቪዲዮ የማጋራችሁ ይሆናል። እንዲሁም የህዝብ ጭላለም እየቀጠለ ነው። ብዙዎች ስሜታቸው፣ ፍቅራቸው፣ አስተያየታቸው እየገለጹ ይገኛሉ። በተቃራኒ ደግሞ ቴዲ አፍሮ ላይ የኦሮሞ ዘፋኞች ትችታቸው እየገለጹ ይገኛሉ። ቴዲ አፍሮ አልበም ተቃራኒ መልስ ማለት ይቻላል። እንግዲህ ከናንተ የሚጠበቀው ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳረሱ፣ እንዲሁም እናንተም አስተያየታችሁ፣ ስሜታችሁ ኮሜንት ላይ መጻፍ እንዳረሱ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ወሬ ሳናበዛ ወደ ቪዲዮ። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታ ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች ከነ ቢያንሴ እና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝተዋል። ይሄ ብቻ አይደለም፣ ቴዲ አፍሮ የተለያዩ ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛ፣ የጉራጌኛ ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሪማ የሚለው ሙዚቃ 26ኛ፣ ኤቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይህም ሪከርድ ነው። እንደሚታወቀው ቴዲ የተለያዩ ሪኮርዶችን ሰብሯል። አልበሙ በተለቀቀ በአንድ ሰዓት ውስጥ 15 ሚሊዮን እይታዎችን አግኝቷል። ከነዚህ መካከል በ2 ሰዓታት ውስጥ 1.5 ሚሊዮን እይታ በማግኘት ጀንበር የሚለው ሙዚቃ ይመራል። በኋላም ዳስጣል የሚለው ሙዚቃ ቀድሞት ሄዷል። የቴዲ አፍሮ አልበም ባለፉት 24 ሰዓታት 124 ሚሊዮን በላይ እይታ ሲያገኝ ይህም ሪከርድ ሆኗል። ሪከርድ የሆነውም እንግዲህ ባለፈው ኢትዮጵያ የሚለውን አልበም ሲያወጣ በ20 ሚሊዮን እይታ ነበር የነበረው በ24 ሰዓታት ውስጥ። አሁን ግን ወደ 124 ሚሊዮን በላይ አልፏል። የቴዲ ሪከርድ ቀጥሏል። የተለያዩ መረጃዎችን ይዘን
ዛሬ ማለት ነው ያው በሙዚቃ ታሪክ ውስጥ አንድ ኮምፖዘር ለቅመምነት እንዲጣል ተደርጎልናል ማለት ነው ጋይስ። this guy ማለት ነው በረከት ተስፋዝጊ ይባላል ጋይስ። አስቡት ቴዲ ምን ያህል በእውቀት የተሞላ ሰው እንደሆነ እስቲ ራሳችሁ ሳሉት። ምን ያህል እንደሚያነብ ምን ያህል እውቀት እንዳለው እያንዳንዱ ግጥም ላይ ስለ ሀገር የሚገልጽበት አለ፣ ስለ ሀገር ብክንክን የሚልበት አለ፣ ስለ ስደተኛ ብክንክን የሚልበት አለ፣ የሚደሰትበት አለ፣ ስለ ፍቅር የሚያወጋበት አለ። ብዙ ነገር አለ ብቻ አልበም ውስጥ ማለት ነው። ያን ሁላ ተረድቶ በቃ እያንዳንዷን ኖት ያን ሁላ አንደርስታንድ አድርጎ ሙዚቃውን በዚህ ልክ ማቀናበር ግን ሌላ ታለንት ነው ጋይስ፣ ሌላ ታለንት ነው። በረከት ተስፋዝጊ ትችላለህ ጋይስ፣ ሁላችንም ወልካም እንበለው። በማስቀጠል ደግሞ ኖት ኦንሊ በረከት የሰራው ባይዘ ወይ 9 ሙዚቃዎችን ነው። እነ ሳምነው፣ እነ ስምምነ ጉራጌኛው፣ እነ የማረግ ጥግ ታየኝ፣ በመስኮት ብልጭታ፣ ዝጸዳል፣ መሬማና መርከብ ላይ የመጀመሪያ ገና ኖቷ ሲጀምር አንጀታችን መገላበጥ፣ ቤዝ ላይ ነው ሄዶ ግጥም ድራም እንትኑ ራሱ። በዛ ላይ ደግሞ ቤኪ በጣም የተመቸኝ ይሄ ሙዚቆቹ ማለት ነው ኮምፕሊኬትድ አላረካቸው። ዴር ሶ ሲምፕል። በቃ ኤልያስ መልካ ላይ የምንወደው ነገር አለ አይደለ? ሁሉ ነገር ሲምፕል ግን ሁሉም የሚወደው ሄዶ በቃ ልባችን ላይ እንትን የሚል ማለት ነው። ቤካ በድጋሚ ትችላለህ። እሺ ከቤካ ውጭ ደግሞ የተሳተፉ እነ ማሩ አለማየሁ ወይም ማርቭን አሜዚንግ፣ በጣም የሚገርም ስራ። እነ ዳስጣልን እነ ኢቶሪካን የሰራው ማሩ ነው። እና ማርቭንንም በድጋሚ እንደ ቤካ ፎቶ ላደርግላችሁ አልችልም፣ ምክንያቱም ላይክ ፕራይቬሲ ምናምን ቤኪ ኦልሬዲ ኢንተርቪው ስለሰጠ ብዬ ነው። በማስቀጠል ደግሞ አቦጊዳ ባንዶች ራሱ ሙሽራ የምትለዋን ዳዳዳዳዳ ያረጓት እነሱ ናቸው። ለስ ጊቭ ፎር አቦጊዳ ባንድ ትችላላችሁ። ሌላ ደግሞ ሮቤል ዳኜ የሚባል ኮምፖዘርም እንደዛው። አቤል ጳውሎስን እንኳን ከድሮም ጀምሮ በጣም የምናውቀው ነው። በድጋሚ አቤል ጳውሎስ ደግሞ የአዞምባ አቤል ጳውሎስ ሪስፔክት። ከዛ ደግሞ ጀንበር የሚለውን በፍቃዱ ግርማ ደግሞ እንትን ፕሮዲውስ አድርጎታል። በአጠቃላይ ጋይስ ፕሮዲውሰሮቻችንን ሪስፔክት እናድርግ፣ በጣም እንውደዳቸው፣ ፍቅር እናሳያቸው። ቴዲ አፍሮ ሂዝ ኦልሬዲ በቃ ሂዝ ኦን ቶፕ ማለት ነው። እሱ ቶፕ ያለ ነው፣ የሚነካም አይደለም። ከስር ግን ማለት ነው እሱ እንደዚህ ሻይን እንዲያደርግ እንዲያብብ ከኋላ የጀርባ አጥንት የሆኑ ሙዚቀኞች ደግሞ አሉ። ከምንም በላይ ደግሞ 9ኙን ሙዚቃ የሚያደርግ በማቀናበር ኤቭሪቲንግ በቃ እኔ ፐርሰናሊ ያስደስታችሁኛል። ኖት ኦንሊ እኔ መላ ኢትዮጵያ ተደስቶባችኋል። ቴንክ ዩ ሶ ማች። እናመሰግናለን። ቴዲ አፍሮ እናመሰግናለን። እንወድሃለን። ቤኪ ኪፕ ሻይኒንግ
በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት 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 እንዶ ነገራቸው ልክ ልካቸው በዘረኝነት እንዴት ይገፋል ኢትዮጵያዊነት፣ እንዴት ይገፋል ኢትዮጵያዊነት። መሃል ገቡና አቆሙን ከዳር። ያው ለአዲስ አበባ ልጆች ነው። የአዲስ አበባ ልጅን ዳር ነው ያስቀሩት የበይ ተመልካች። ያ በጣም ኑሩልኝ። ያ የአዲስ አበባ ልጆችን በጣም ነው የተገፋ። በጣም ሄዶ ይችላል የሚባለው በምክንያት ነው። ዘፈን አይደለም የሚዘፍነው፣ መሴጅ ነው የሚያስተላልፈው፣ መልእክት ነው የሚያስተላልፉት። እንዴ ባንዲራቸውን እውነት ለመናገር ይቅርታ አድርጉልኝ፣ ቤተክርስቲያን ሲሄዱ እኮ ለማክበር ባንዲራ ካለው እየቀደዱ ከነጠላቸው ላይ የሚያቃጥሉ ናቸው። ባንዲራ አርገም ነጠላ አርጎ የተሄደ ከነጠላ አንስተው የሚቀዱ ዘመን ላይ ነው ያየ ነው። የውርደት ዘመን ነው ያየ ነው። ኢትዮጵያዊነት የተጠላበት የነሱን ዘር ከፍ ለማድረግ የሚሟሟቱበት ጊዜ ነው ያለው። ቴዶ ይናገረዋል አልኩ። የማይታይ እንዳይመስላችሁ የሙሉ ኢትዮጵያዊ ውስጥን ነው ፈንቅሎ ያወጡ። ይኸው ባንዲራ ነው የሚረግጡት መሬት ላይ አድርገው። የት ነው ያዋሸው? እውነቱን ነው ይነገር። የማይፈራ ጀግና ነው ቴዲ ማለት። እምወድህና እማከብርህ ውድ ልጄ፣ ኩራቴ ነህ፣ ግርማ ሞገሴ ነህ። በቅርቡ ደግሞ አዲሱ አልበም ይወጣል። ህዝቡ በጉጉት እየጠበቀ ነው። ከራሴ ጀምሮ በጉጉት መቼ ነው የሚወጣው? ቀኑ ራቀብኝ። ቀን ቆጠራ ነው ያለሁት። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲዬ ክብሬ ኩራቴ ነህ፣ ኑርልኝ። የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን ሀቂቀቱ ልስን እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። ለደሴቷ የቴዲ ዘፈን አሳሳቢ ነው። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው የሚገባ የሚያሳይ ምን ያህል ደም እንደሆኑ ነው የሚያሳይ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም you know አይደለም በጣም ይወዱታል ማለት ነው። ፕሮሞሽን ኮንሰርት ቴዲስ ፕሮሞሽን ወሬ እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈሩት ግን እኔም ሰማሁ። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን
ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም ጦት ነው። አሁን በአሁኑ ጊዜ የኢትዮጵያ ችግር ሙዚቃ ሲሆን ስታየው ያኔ እንደ ቀልድ ብሎ ነገር አለም ሊቭ ይሄ የተወሰነ ደሴት የብልጽግና ደሴት እና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው። ደሴት ውስጥ ስለ አሪፍ መኪና፣ ስለ ቆንጅዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ የዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ ያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። እሱን ያቃጠልኝ እንጂ ለማናጠው አቃጠልነው። ይሄ መሰክራለሁ። ያው የእሱ ምንድን ነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው የምፈልገው እላለሁ። እንዴ እኔ ደግሞ ይሄ እንደዚህ አይሆንም እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸውም የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም፣ 9 ናቸው። እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለም ከሌላ ሙዚቀኞች ጋር መስራት ነው። እስቲ እንደው በጣም ፈተነኝ ወይ ከበደኝ ብለህ የምታስታውሰው ነገር ምንድን ነው? ያ መጀመሪያ እንዳልሽው እንትን ብዬ አላውቅም። ብዙ አልበም ደግሞ ሲሆን ከባድ ነው። ካራክተሩ ስታይላቸው ምናምን የሆነ ሳውንዱ ምናምን ቢሆን የአልበም እንትን ነው። አልበምና ሲንግል ይለያያል። አዎ ከበድ ይላል። አልበም ሲሆን ያው በጥንቃቄ በጣም እንትን ነው እና ከባድ ነው። ያው ከእሱ ጋር መስራት እሱ ቢፈልገው እዚህ ያውቃል። ከሌላ ሰው ጋር መች ሰራ መጀመሪያ ሰው ሲዘምተም ሆናል። አይ እንደዚህ እንትን ነው እሱ ያው በጣም ነው ስራውን እንትን የሚለው ተክቶ ነው የሚሰራው። ስራውን አክብሮ ነው የሚሰራው። በጣም እና ግዝሻል ደግሞ ኤክስፒሪየንስም አለው። በጣም ጎበዝ ነው። ብዙ ነገር ትማሪበታለሽ። በተለይ ሙዚቃ በቃ እንዴት መጨረሻ ላይ አሪፍ እንደሚሆን ያየሁት በሱ ነው። ግን እንዴት እሱን ችለ ሰራ የሚልሰኝ ብዙ ሰው አለ እኮ ለዛ እሱ ባሪ ችለ ማለት እሱ ቶሎ ስለማይረካ ሀሳብ ስለሚቀያየር አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ። ኧረ ምን ይሉሃል? እንኳን በሰላም ጨርሰሃል ወይስ አቋርጠህ ነው? 27.1 ሚሊዮን እይታዎች ደርሰዋል። በታሪክ አፍሪካዊ ዘፋኝ ሆኖም የተያዘውን ሪከርድ ቴዲ አፍሮ በ5 ሚሊዮን አሻሽሎም በ24 ሰዓት ውስጥ ብቻ 27.1 ሚሊዮን በመድረስ አዲስ ታሪክ አስመዝግቧል። ቴዲ ይህን ሊያደርግ የቻለው የናይጄሪያውን ሙዚቀኛ በ24 ሰዓት ውስጥ 22 ሚሊዮን እይታ በ5.1 ሚሊዮን በማሻሻል 27.1 ሚሊዮን እይታ በመድረስ ሲሆን ይህም ሪከርድ የዓለማችንን ታላላቅ ሚዲያዎች ሳይቀር ጉዳስ ብሏል። በዚህም ያላበቃው ቴዲ አፍሮም ዳስጣል የሚለው ሙዚቃው ብቻውን ገና በተለቀቀም በ24 ሰዓት ውስጥ ብቻ 4 ሚሊዮን እይታ በማግኘት በዩቲዩብ ከፊት ሆኖ እየመራ ይገኛል። አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ናምቤሩት ካታ ባህሬን ሳውዲ ዱባይ እንደሚያዝነው ልቤ ወንድሜ ሳይ ባያት አምሳያዬ በጥራት አትሰማ መሬማ የማንም ኮልኮሌ እየተነሳ የአረብ ሀገር ገረድ እያለ ነበረ የሚሰድበን እንዲህ ሚንቀን። ዛሬ ግን ቴዲ አፍሮ ወንድማችን የአረብ ሀገር ሴቶችን የአረብ ሀገር እህቶቹን አክብሮ
ስቃያችንን ህመማችንን ተረርቶ ዘፈነልን ውዶችዬ። መርየም የሚለው ለአረብ ሀገር እህቶቹ የዘፈነው ዘፈን ነውና ካልሰማችሁ ገብታችሁ ዩቲዩብ ላይ እየገባችሁ አዳምጡት። ዩቲዩብን ሰብስክራይብ አድርጉ። የመዳም ቅመሞችዬ ሁላችሁም ዘፈኖችን በአጠቃላይ ገብታችሁ አይታችሁ ላይክ አድርጋችሁ ውጡ። እሺ ጌታን እግዚአብሔር ያክብርልን። ወንድማችን ቴዲ እንወዳለን። እኛ ብዙ ዋጋ የከፈልንላቸው በገንዘባችን የረዳናቸው እንኳን የሆነ ነገር የሆነ ቀን ስታጎሉባቸው የአረብ ሀገር ገረድ ምስጋናቸው ስድብ ነበረ። እሱ ግን አከበረን። እግዚአብሔር ያክብረው። ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ለቴዲ ምላሽ የሚሆን ዘፈን ከተለቀቀ በ10 ሰዓት ውስጥ ብቻ ወደ 348,000 ሰው በላይ ተመልክቶታል። ይህ ሙዚቃ የተዘጋጀው በአፋን ኦሮሞኛና እንዲሁ ደግሞ በአማርኛ ቅልቅል ነው። እንግዲህ ለቴዲ ምላሽ ወይም ደግሞ ቴዲ ለለቀቃቸው እንግዲህ ሙዚቃዎች ምላሽ ነው። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። የኦሮሞኛ ሙዚቃ ድምፃውያን የሆኑት ገላነ ጋራሙሳና ዮሴን ጌታውን እንግዲህ በአንድ ቀን ውስጥ ብቻ ግጥም ዜማና ቅንብር ሰርተው እንግዲህ ዩቲዩብ ላይ መልቀቃቸው ይታወቃል። እንደምትመለከቱት ገና ዩቲዩብ ላይ ከተለቀቀ 10 ሰዓት ውስጥ ወደ 348,000 ሰው በላይ ተመልክቶታል። ተወሰኑ ግጥሞችን ስንመለከት ማረቡን ስጡት ያዞን ባነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ። ጉድ እኮ ነው የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የረሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ የሚል ግጥም ተካቶበታል። ኦሮሞኛ ሙዚቃ ድምፃውያን የሆኑት ገላነ ጋሮምሳና ዮሰን ጌታውን እንግዲህ ጥበብን በጥበብ እየተቹ ይገኛሉ። ሙዚቀኛውን እንግዲህ በሙዚቃ እየተቹ ይገኛሉ። ይህን ሀሳብ እንዴት ተመለከታችሁት? ይህን እንግዲህ መተቻቸት እንዴት ታዩታላችሁ? እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። አዳዲስ መረጃ ሲወጣ እንዲደርሳችሁ ፕላስ ምልክቱን መንካታችሁም እንዳትረሱ። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂቃቱ ልስን እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተቆሱት እያልከኝ ነው። አሁን ዝዋ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። ለደሴቷ የቴዲ ዘፈን አሳሳቢ ነው። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው የሚገባ የሚያሳይ ምን ያህል ዳም እንደሆኑ የሚያሳይ አሁን ካለው ነባራዊ ሁኔታ music is the least of this government's problem። even አይደለም አይደለም በጣም ይወዱታል ማለት ነው። ፕሮሞሽን ኮንሰርን ቴዲስ ፕሮሞሽን ወሬ እኔ ለምሳሌ ሙዚቃም ብዙም ስለማልቀጣጠል እንደሚወጣ አላውቅም ነበር። ስራ ፈሩት ግን እኔም ሰማሁ። አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም ጦት ነው። አሁን በአሁኑ ጊዜ የኢትዮጵያ ችግር ሙዚቃ ሲሆን ስታየው ያኔ እንደቀልድ ብሎ ነገር አለ ዘይሊ ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ ተያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ We
ደስ ይላል። የቴዲ ዘፈን ሰምቼዋል። በጠቅላላ እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን አለ። ጉራጌኛውም ጥሩ ነው፣ ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱን ነው ቀጥታ ይዘረፍ። ቴዲ የሚኪያስን ዜማ ሰርቋል በደንብ አርጎ፣ ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለቱ የቴዲና የሚኪን ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አድርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ አትላክ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቱ ይሄ አድቨርታይዝመንት ነው የሰራችሁለት። ቴዲ ሶሻል ሚዲያ ያለው ከተከለከለ ለምን ወጥቶ አልተናገረም? ለደሴቷ የቴዲ ዘፈን አሳሳቢ ነው። የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይዘን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት። ክሬዲት ፕሮሞሽን ወሬ ነው። እኔ ለምሳሌ ሙዚቃም ብዙ ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር ነው። ኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለው ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ የሚያሳይህ አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem። even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። so music is the least of their problem። በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይዘን አቂቀት ልስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ ውስጥ መንግስት ይውደም የሚል ራሱ ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምታለህ? አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው። መቼም ከዛው መንግስት የሚረግም ምናልባት 1-2 ቢሆናል። የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። በራሳቸው ላይ የተኮሱት እያልከኝ ነው? አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ ወንዛት ነው ለማበቃው። ሌሎቹን ጉዳይ ሌላ ጊዜ እናወራለን። በጣም አመሰግናለሁ። እኔ መፍታት የምትችሉ ሰዎች አግዙ ነው እግዚአብሔር። እኔ ተጨነኩኝ። አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድን ነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም። እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስረዱ። እኔ አምሎዚ ማይ ማይንድ አልገባችሁም። ሊትራሊ ነው የምላችሁ። ኦር ደግሞ እንደዚህ ሪያክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ። ሪያክሽን ሙዚቃውን ከፍታችሁ ምናምን ነገር ከምትሉ በእናታችሁ አስረዱን። ላይክ ይሄ እንደዚህ ነው። ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገዝት አድርጋችሁ ከዛ ይሄም እንደዚህ ማለቱ ነው እያላችሁ አስረዱ። ተጨነኩኝ እኔ እንዴ ውዴ ፈላ በኢየሱስ
ያቆምኳትን አገር ተፈትኜ በሳት አስምርበት ይሁን ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አያቶችህን የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችን አንደበት ነው አሁን ያለል ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስተር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስጠበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የሕዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡ። እንዲህ አለ ቴዲ ሲቀኝ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ ይላል። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ዳስጣል አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ። ምሰሶው ጠመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ህመሙ ሲቃውን ገለጠው። የህመሙን ስሜት አለማናት አደገች ተመነደገች ምናምን የሚለው ጫወታቸውን ተከናነቡታልና አገር እጃችን ላይ ስትሞት እንዴት ቆመን እናያለን የሚለውን ህመም ገለጠው። ቀጠለ። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው አገር ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አለ። ውሰድና ይህንን ከአማራ ስንኝ ጋር አገናኘው። የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ ይልሃል አማራ። ተመልከት። የፈተለው እሱ ማነው? የሸመነው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ። ይህንን እዚህ ጋር አላገኘሁም።
ባሳደገኝ ቀዬ ባደኩበት መንገድ ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት አስምርበት ይሁን ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት አያቶችህን የአያቶችህን አንደበት ነው የጠቀኘል የነገረ የቅድመ አያቶችን አንደበት ነው አሁን ያለል ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም፣ እንዴት ተቻላችሁ ነው ጥያቄው። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ቲዮሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የየራሳቸውን ሐሳቦች ፊት ለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ፣ ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሑት፣ የትሑት አርማ፣ የፍቅር ዜማ። ቴዲ አፍሮ። እናንተስ ኢዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? የኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው። አባይ የሞላ ሰመመና እንጎላለን እኛ ባለም ኢትዮጵያ ተዘመነ ባለም ኢትዮጵያ ተዘመነ ኢትዮጵያ ተዘመነ ባለም ኢትዮጵያ ተዘመነ ተዘመነ
ቴዲ አሁን ብዙ ሙዚቀኛ ዘፋኝ ብዬ አልይዘውም። በቃ ቴዲ አፍሮ እኔ ይከብደኛል። ቴዲ አፍሮ እንደ ሙዚቀኛ ማየት ትንሽ ይጨንቀኛል፣ ውስጤ ይከብደዋል። ለምሳላችሁ በቃ ቴዲ እኮ ደራሲ እኮ ቴዲ እኮ የሚገርም እኮ ጸሐፊ እኮ ነው። አንዱ ሙዚቃ ቴዲ ሙዚቃ ለቀቀ ሲባል ቴዲ መጽሐፍ በጣም ብዙ ገጽ ያለው መጽሐፍ ለቀቀ። አንዷ ስንኝ ቴዲ ሙዚቃ ላይ ያለችው ብትበተን ብዙ መጽሐፍትና ፊልም ይወጣታል እንዴ። ቴዲ እኮ ማለት ፍቅር እስከ መቃብርን ያውላ ገጽ የፈጀ ያውላ ተረከ ያውላ ጊዜያት የፈጀን መጽሐፍ ፍቅር እስከ መቃብርን በ5 ደቂቃ ቪዲዮ የገለጸ ሰው እኮ ነው። ይህ እኮ ኢሉሚናቲ እኮ ነው። ይህ እኮ ጠንቋይ ነው። እናንተ አልተረዳችሁኝም እንዴ? ከልጅነቱ ብስል ያለ ነው። አሁን በቃ አንተል ብዬ እንዳላበላሸው እንደ እንትን ታሪኩን ልንገራችሁ። ቴዲ ከጋዜጠኛ አባቱና ከተወዛዋዥ እናቱ የተወለደ ሲሆን እንግዲህ አርት ተዳቅሎ ሲወልድ እንደዚህ አይነት ማግኒፊሰንት የሆነ ፍጥረትን ይፈጥራል። ገብቷችኋል? እንደዚህ አይነት አርት ራሱ እንኳን ተወለድክልኝ አለች። እንኳን ተወለድክልኝ በሐምሌ 7 ምድር ተባረከች እነሆ ተውኝ በእናታችሁ። እኔ አሁን እና በልጅነቱ ጀምሮ ረጋ ያለ ልጅ ነው ይላሉ። ረጋ እና ይሄው ጭንቅላት ውስጥ ምን ያለ ነገር እያብሰለሰለ እንደሆነ ፊሎሶፈር እኮ ነው። የዘመናችን አርስቶትል ዳቪንቺ እኮ ነው ይሄ እንዴ። የሀገራችን ተዋናይ እኮ ነው እንዴ። አንዳንዴ እኮ በእጅ ያለ ወርቅ እኮ ይሆንብናል እንዴ። አባቱ ሙዚቃ እንዳይዘፈን ይታገለው ነበር። ፋዘር ግን እውነት ጋሽ ካሳውን ግን ተው እግዚአብሔርን ምን አይነት ብርሃን ሊያጨልሙ እንደነበረ ብቻ ያው ልጁም አልሰማም። ዶክተር ይሁንልኝ ነው የሚሉት። ዶክተርም ቢሆን ልጁ ሲጀመር አለ የተባለ ዶክተር ነው የሚሆነው። ያስታውቃል እኮ በእናታችሁ። እና በቃ ቴዲ ሙዚቃ ቦጊዳ የሚለው ሙዚቃ ከኤልያስ መልካ ጋር ለቀቁት። ያው የተፈጠረውን ባንገር የሆነ አልበም ያው ቴዲ አንድ ሙዚቃ ሲለቅ መጽሐፍቶች ለቀቁ። ስለዚህ አንድ አልበሙ 15 እንትን ካለው 15 መጽሐፍ ለቋል ብላችሁ ነው የምትይዙት። እንደዛ ነው የሚያዘውና 4 አልበም አለው። ያስተሰሪያልን ከሰራ በኋላ ወደ እስር ቤት ነው ያቀናው። ከታሰረ በኋላ ከታስሮ ወጣ። ከፖለቲካ ከመንግስት ጋር ጓገጭ ውስጥ ገባ። ላመነበት ነገር የሚናገር ያመነበትን ነገር ሁሌ አንድ አይነት የማይቀያየር ሐሳብ ያለው ሰዎች ከፍም ዝቅም ሲሉ እዛው የሴሌብሪቲ ይሄ የጥግ የትልቅነት ጥግ ላይ ቁጭ ያለ ሰው ቴዲ አፍሮ ነው። ቴዲዬ እንኳን ተወለድክ። ያው ታሪክን ላወራ አይደለም የመጣሁት፣ አንተ ራሱ ታሪክ ነህና፣ ግን እንኳን ተወለድክልን። ይመች ሃፒ በርዝዴይ በሉት ለባባ። 130 ሚሊዮን የኢትዮጵያ ሕዝብ በጉጉት የሚጠብቀውን አዲሱን ኢትዮሪካ የሚለውን የቴዲን አልበም ቀድሞ የሰማው የራይድ ሹፌር አጋጣሚው እንደዚህ ነው። 4 ዓመት የፈጀውን አዲሱን ኢትዮሪካ የሚለውን የቴዲ አፍሮን አልበም 9 ሙዚቃዎች ያቀናበረው ወጣቱ በረከት ተስፋ ዝጊ በራይድ ወደ ስቱዲዮ ይመጣል። ታዲያ በብሉቱዝ ኮኔክት አድርጎ ከአዲሱ የቴዲ አፍሮ አልበም ውስጥ አንድ ትራክ ይከፍታል። ታዲያ በዚህ ጊዜ የራይድ ሹፌሩ ከሰማው በኋላ በረከትን ሙዚቃው በጣም ደስ ይላል ይለዋል። በረከትም ተመቸ ሲለው አዎ በጣም ነው ደስ የሚለው። የማን ነው ሲለው በረከት አልነግርህም አለ። ሹፌሩም በደንብ ካዳመጠው በኋላ ይሄ ቴዲ ድምጽ አይደል እንዴ ይለዋል። በረከትም አዎ ልክ ነህ እኔ ነኝ የሰራሁለት አዲሱ አልበሙ ነው ሲለው ሹፌሩ ደንግጦ መብራት ጋር መኪናውን ያቆማል። ሹፌሩ ቀጥሎም የምር አንተ ነህ የሰራህለት ብሎ ሲጠይቀው አዎ ሲለው በረከት ሹፌሩ ምን አለ የምር ቴዲን በአካል እንዲያግኝተኸው አለው። ተሳሳቁና እሱ እንደሰራለት ነግሮት በክብር ተለያዩ። ይሄ ራይድ ሹፌር የትኛውን ትራክ ይሆን የሰማው? ታዲያ በረከት ተስፋ ዝጊ ማን ነው ካላችሁ ናእት የሚለውን የቴዲ አፍሮን ሲንግል ያቀናበረለት ልጅ ነው። 9 ሙዚቃዎች ሰርቶለታል። ምን ያሳየን ይሆን? እንግዲህ ተመልካቾቻችን የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ይመቻችሁ።